የዓመቱ መጨረሻ ላይ ለመመረቅ እየጓጓች በትርፍ ሰዓቷ ደግሞ 2 ስራዎችን እየሰራች ህይወቷን ደግሞ የበለጠ ለማሻሻል እየጣረች ያለች የ23 ዓመት ወጣት በፍቅረኛሞች ቀን ላይ ተገደለች። ይህ የአኒታ ገን ታሪክ ነው። ልዩ እይታ የዩቲዩብ ቻናል የተለያዩ ጉዳዮችን በተለየ እይታ ያቀርብላችኋል። በዛሬው የልዩ እይታ እውነተኛ የወንጀል ታሪክ ትንታኔ የ23 ዓመቷን አኒትራ ገን ታሪክ ይዞላችሁ ቀርቧል። አኒትራና ወንድሟ እናታቸውን በልጅነታቸው ነበር በሞት ያጡት። በዚህም የተነሳ ከአባታቸው ክሪስቶፈር ገን ጋር ነው ያደጉት። አኒትራ በፎርት ቫሊ ስቴት ዩኒቨርሲቲ ግብርናን እያጠናች የመመረቂያዋን ሰዓትም ትጠብቅ ነበረ። በትምህርቷ መካከል ባላት ትርፍ ሰዓት 2 ስራዎችን እየሰራች ራሷንም ታስተዳድራለች። ከዚህ ሁሉ በቀረላት ሰዓቷም ማህበራዊ ህይወቷን ጠብቃ እየኖረች ነበረ። ከአባቷ ጋርም መልካም ግንኙነትም ነበራት። ፍቅረኛሞች ቀን በሚከበርበት የካቲት 14 ጠዋት ላይ የአኒትራ የቅርብ ጓደኛ የሆነችው ሲያራ በዛ ያለ የጽሑፍ መልእክት ከአኒትራ ስልክ ይደርሳታል። መልእክቶቹም ከሆነ ወንድ ጋር ጊዜ እያሳለፈች እንደሆነ የሚገልጽ ነው። አኒትራ አንድ የወንድ ጓደኛ ያላት ሲሆን እሱም የ22 ዓመቱ ዲማርከስ ነበር። የመልእክት ጽሑፎቿ ግን ከፍቅረኛዋ ዲማርከስ ጋር ሳይሆን አንድ ድንገት ያገኘችው ወንድ ጋር እንደሆነ የሚገልጽ አይነት ነበሩ። ከአኒትራ ባህሪ ወጣ ያለ አይነት ጽሑፎች የሆኑባት ጓደኛዋ በመልእክቶቿ ግራ ብትጋባም የፍቅረኛዋ ዲማርከስ ግን አድናቂ አልነበረችም። በጣም አስቸጋሪ ባህሪ ያለውና ኃይለኛ በመሆኑ ብዙ ጊዜ ይበድላት ስለነበረ ከእርሱ ብትለያይ ራሱ ደስ ይላት ነበር። ሲያራ ይህንን እያሰበች ሌላ አንድ የሁለቱም ጓደኛ የሆነ ሰው ይደውልና አኒትራን አግኝታት እንደሆነ ይጠይቃታል። እሱ ስልክ ላይም ተመሳሳይ የሆነ ግራ የሚያጋባ የጽሑፍ መልእክቶች ሲደርሱት እንደነበረም ይገልጽላታል። ፍቅረኛዋ ዲማርከስ ሲጠይቁ አብሯት እንዳልሆነና እንዳላያት ይገልጽላቸዋል። አኒትራ ሲደወልላትም አታነሳም። ይህ ግራ ያጋባት ሲያራ በአትላንታ ላለው የአኒትራ አባት ጉዳዩን ታሳውቃለች። አባቷ ክሪስቶፈር ወደ ፖሊስ በመደወል ልጁ የምትኖርበትን ቤት እንዲያዩ ያደርጋል። ፖሊስ ወደ መኖሪያ ቤቷ በመሄድ በዛ እንደማትገኝና መኪናዋም እንደሌለ ያረጋግጣል። በዛን ሰዓት አባቷ ወደ ፎርት ቫሊ በመምጣት ልጁ እንደጠፋች ለፖሊስ ያመለክትና ፍለጋ ይጀመራል። አኒትራ መጨረሻ የነበረችበት ቤት የፍቅረኛዋ ዲማርከስ አክስት ቤት ነበር። የመጨረሻ ያያትም ዲማርከስ ነው። በዚህም የተነሳ የመጀመሪያው ተጠርጣሪ እሱ ሆነ። ከመጥፋቷ ከአንድ ቀን በፊት አኒትራ ከአንድ የሴት ጓደኛዋ ጋርና ፍቅረኛዋም ከወንድ ጓደኛው ጋር በመሆን ወደ ዲማርከስ ቤት ሄደው ነበር። ቆይተውም ከጓደኞቻቸው በመለየት ወደ ዲማርከስ አክስት ቤት ሌሊቱን ለማሳለፍ ይሄዳሉ። እንደ ዲማርከስ ከሆነ መጨረሻ ላይ ያያት በነጋታው 5:30 አካባቢ ነው። ሲለያዩም አንድ ስራ ተወዳድራ ቃለመጠይቅ እንደነበራት ነግራው ወደዛ እንደምትሄድ ነግራው ነበር። ፖሊስ ስለ ስራ መጠየቁ ሲያጣራ እውነት ሆኖ አገኘው። ይሁንና የስራው ቃለመጠይቅ 3:30 ላይ ነበር። ዲማርከስ እንዳለው 5:30 ከተለያዩ ቃለመጠየቁ እንዳለፋት ያሳያል። በዚህም ዲማርከስ በፖሊስ ተይዞ ለጥያቄ ወደ ጣቢያ ተወሰደ። መኪናው ለፎረንሲክ ምርመራ ተጭኖ ተወስዷል። ዲማርከስ በውትድርና ሰልጥኖ ስራ እየሰራ የሚገኝ የ22 ዓመት ወጣት ነው። ልክ እንደ አኒትራ እሱም በልጅነቱ እናቱን አጥቷል። 2 እህቶች ያሉት ሲሆን እርስ በርሳቸውም የጠበቀ ግንኙነት አላቸው። የአኒትራ ነጭ መኪና ከቤቷ ትንሽ ራቅ ብሎ ተገኘ። ይሁንና
የፊት መጋጫው ወልቋል። በፊት ጎማዎቹ ላይም ጭቃ ተጣብቆ ተገኘ። ከቀናቶች በፊት የዲማርከስ ጓደኛ ዴማርከስን ሊፍት ለመስጠት የአኒትራ መኪና የተገኘበት ቦታ አካባቢ መጥቶ ነበር። ጓደኛውን ይህ የአኒትራ መኪና አይደል እንዴ ብሎ ሲጠይቀው እረ አይደለም ብሎ ይመልስለታል። መኪናዋ ውስጥ ቁልፎቿና ዋሌቷ ሲገኙ ስልኳ ግን አልተገኘም። የፎረንሲክ ምርመራው እንደሚያሳየው የሁለቱም መኪና ላይ የሁለቱም ዲኤንኤ አለ። ይሁንና የፍቅር ግንኙነታቸው የሚታወቅ ስለሆነ ብዙም የሚገርም ውጤት አልነበረም። ፖሊስ ፍለጋውን ቀጠለ። ስልኳንም ማግኘት ቻለ። አኒትራ ግን ልትገኝ አልቻለችም። አንድ ቀን ፖሊስ አካባቢን በመቃኘት ላይ እያለ ከዋናው መንገድ ወጣ ብሎ ወደ ጫካ የሚያስገባ የመኪና ጎማ አሻራ ያረፈበት መንገድን ያገኛል። ፖሊሱም ከመኪናው በመውረድ በእግሩ የጎማውን መንገድ ተከትሎ መቃኘት ይጀምራል። በዙሪያው ያሉት ዛፎች ላይ ጉዳት እንደደረሰባቸው አየ። ቅኝቱን ሲቀጥልም አንድ አስክሬን ወድቆ ያገኛል። ብዙም ሳይርቅ ደግሞ ከመኪና ላይ የወለቀ የመኪና መጋጫ ያገኛል። የአስክሬኑ ምርመራ እንደሚያሳየው አኒትራ ከመሞቷ በፊት ታንቃ እንደነበረ አንገቷ ያሳያል። ጭንቅላቷና ሰውነቷ ላይም ተመታ ነበረ። ከቀናት በኋላ ዴማርከስ በቁጥጥር ስር ይውላል። ይሁንና በግድያ ሳይሆን አኒትራ ከመሞቷ ከ2 ሳምንት በፊት የቤት ዕቃዎቿ ተሰባብረው ነበር። ይህንን የሚያስተዋሉት በሰዓቱ ከአኒትራ ጋር የነበሩት ጓደኞቿ ናቸው። በመስኮቷ በኩል ድንጋይ ከመወርወር አልፎ የመኪና ጎማ በቢላ እንደተወጋ ለፖሊስ በመንገር ማን ሊያደርግ እንደሚችል ግን እንደማታውቅ ታሳውቃለች። ዴማርከስ አሁን ላይ በቁጥጥር ስር የዋለው በዚህ ክስ ነበር። የዴማርከስ አባት ልጁ በግድያ የመጀመሪያ ተጠርጣሪ መሆኑ እንዲሁም በአኒትራ ቤት ድንጋይ በመወርወርና የመኪና ጎማ በመቁረጥ ንብረት በማጥፋት ክስ ተከሶ ማየቱ ምን ያህል እንዳሳዘነው ገለጸ። ዴማርከስ በስነ ስርዓት ያደገ ምንም አይነት የወንጀል ታሪክ የሌለው ሀገሩን በውትድርና ሰልጥኖ እያገለገለ የሚገኝ ወጣት እንደሆነ ገለጸ። ይሁንና ዴማርከስ ቤቷ ላይ ድንጋይ መወርወሩንና ጎማዋን መቁረጡን በፖሊስ አመነ። ይህንንም ያደረገው ቤቷ ውስጥ ሌላ ወንድ ነበረ በማለት በቅናትና በመናደድ እንደሆነ ገለጸ። ግድያውን ግን እንዳልፈጸመ ገለጸ። በዚህም በ10,000 ብር ዋስ ተለቀቀ። ይሁንና ከመለቀቁ በፊት በግድያ ወንጀል ድጋሚ ክስ ቀረበበት። በዚህ ሰዓት ግን ብቻውን አልነበረም። የቅርብ ጓደኛውም በወንጀሉ ላይ የራሱ ድርሻ እንደነበረውና ለፖሊስ የተሳሳተ ምስክርነት በመስጠት ተከሶ ፍርድ ቤት ቀረቡ። ጉዳያቸው በመጋቢት ወር 2022 ላይ በፍርድ ቤት መታየት በጀመረ ጊዜ እንደ ወንድም ነው የተባለለት የዴማርከስ የቅርብ ጓደኛ ዋና መስካሪ ሆኖ ቀረበ። በፍርድ ቤት ውሎ የፍቅረኛ ማቾቹ የመልእክት ልውውጦች ሲነበቡ ይውላሉ። በዚህም ግንኙነታቸው ምን ያህል አስቸጋሪ እንደነበረ፣ በተለያዩ ጥቃቶች የተሞላ እንደነበር፣ ዴማርከስ ሁሉንም ነገር መቆጣጠር መፈለግ፣ እሷንም እንደ ግል ንብረቱ የማየት ችግር እንደነበረበት ይረዳሉ። በዚህም የተነሳ ግንኙነታቸው መልካም ሳይሆን የሆነ ጊዜ የሚቋረጥ የሆነ ጊዜ የሚቀጥል አስቸጋሪ ግንኙነት ውስጥ እንዳለፉ ታወቀ። ግንኙነታቸው በተቋረጠበት ወቅት እንኳን ከሌላ ወንድ ጋር እንዳያያት ያስፈራራት እንደነበረ፣ አንዳንዴም አብረዋት ያሉ ወንዶችንም እንደሚጎዳ እንደሚያስፈራራቸው ይገልጽ እንደነበረ ከስልክ መልእክቶቹ ላይ የተገኙት ያስረዳሉ። ጓደኛው በፍርድ ቤት ለምስክርነት በቀረበ ጊዜ ሁሉንም ነገር ተናዘዘ። ከግድያው 2 ቀን በኋላ አብረው ቤተክርስቲያን ደርሰው እየተመለሱ ባለበት ሰዓት ዴማርከስ ምንም ሳያቅማማ ሁሉን ነገር እንደነገረው ይመሰክራል። ወደ ግድያው ያመራው ነገርም
እያወሩ ባለበት እሱ ምን ያህል እንደሚወዳት ሲነግራት እሷ ግን ሳቀችብኝ በሚል ነበር። ከዛም ማነቅ እናም መምታት ጀምራል። ይህም እስከ ግድያ ቀጠለ። በነጋታውም ሬሳዋን ሄዶ እንደጣለ እንደነገረው መሰከረ። እኔ የልቤን እየነገርኳት እሷ እንዴት ትስቃለች፣ እጅጉን እንዳናደደው በግልጽ እንደነገረውም ተናገረ። ወደ ተገኘችበት ጫካ የወሰዳት በራሷ መኪና ሲሆን ጭቃማ የሆነው መሬትና የገጨው ዛፍ መኪናዋን እንዳበላሸውም ይገልጻል። እሷን ከጣለ በኋላ መኪናዋን ከቤቷ የተወሰነ ራቅ አድርጎ በማቆም ስልኳን ግን በመያዝ ጓደኞቿ ጋር በጽሁፍ ከሌላ ወንድ ጋር እንዳለች በማስመሰል ሲጽፍላቸው እንደነበርም ይገልጻል። ቀጥሎም ስልኩንም ይጥላል። ይሁንና ዲማርከስ ፍርድ ቤት ቀርቦ ጥያቄ በሚጠየቅበት ሰዓት እርስ በእርሱ የተጋጨ አይነት ምስክርነትን ሰጠ። ስለ መግደሉም አላመነም። ግን ጥፋተኝነቱ በፍርድ ቤት በመረጋገጡ የዕድሜ ልክ እስራት ተፈረደበት። የዛሬው የልዩ እይታ የወንጀል ትንታኔ ይህንን ይመስል ነበረ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት በመጻፍ ቤተሰብ ይሁኑ።